ሰላም የእርፋና ቲዩብ ቤተሰቦች እንዴት ናችሁ? ዛሬ የምንነጋገረው ስለ አንድ ተአምረኛ የህይወት ቁልፍ ነው። እሱም ምስጋና ይባላል። አንድ እውነት ልንገራችሁ፣ ደስተኛ ስለሆኑ አያመሰግኑም፣ ነገር ግን ስለሚያመሰግኑ ደስተኛ ይሆናሉ። ብዙዎቻችን ይህ ቢኖረኝ ያ ቢሳካልኝ ደስተኛ እንሆናለን እንላለን። ነገር ግን ምስጋና ለወደፊት የሚሰጠው ቸክ ሳይሆን ዛሬ በእጃችን ላይ ያለ ጥሬ ገንዘብ ነው። ዛሬ በዚህ ቪዲዮ ምስጋና እንዴት አእምሯችንን እንደሚፈውስና ሀብትን እንዴት እንደሚስብ የህይወት አመለካከታችንን በ5 ደቂቃ ውስጥ እንዴት እንደሚቀይር እናያለን። ይህ ቪዲዮ የጎደሎነት ስሜታችሁን ወደ ሙሉነት ይለውጠዋል። ምስጋና ማለት የሌለንን ነገር መርሳት ማለት ሳይሆን ባለን ነገር ላይ ትኩረት ማድረግ ማለት ነው። አእምሯችን በተፈጥሮ አሉታዊ ነገሮች ላይ ወይም ኔጌቲቪቲ ነገሮች ላይ ትኩረት ያደርጋል። 9 መልካም ነገር ቢገጥመንና አንድ መጥፎ ነገር ቢገጥመን አእምሯችን ውሎ አድሮ የሚያስበው ስለዛች አንድ መጥፎ ነገር ብቻ ነው። ምስጋና ማለት ይህንን የአእምሮ ዝንባሌ በግድ ማስቀየር ማለት ነው። ምስጋና ልክ እንደ መነጽር ነው። አይናችሁ ላይ ስታደርጉት ዓለም በሙሉ ተቀይራ ትታያችኋለች። ያላችሁን ነገር ካላመሰገናችሁበት የሌላችሁን ነገር ልታገኙት አትችሉም። ብታገኙትም እንኳ አያረካችሁም። ምስጋና ስሜት ብቻ ሳይሆን ባዮሎጂካዊ ለውጥም ያመጣል። ምስጋና ስናደርግ አእምሯችን ዶፓሚን እና ሴሮቶኒን የተባሉ የደስታ ሆርሞኖችን በብዛት ያመርታል። ጥናቶች እንደሚያሳዩት ምስጋና የሚያዘወትሩ ሰዎች የተሻለ በሽታን የመከላከል አቅም አላቸው። ጥልቅና ሰላማዊ እንቅልፍም ይተኛሉ። የጭንቀትና የድብርት መጠን በከፍተኛ ሁኔታ ይቀንስላቸዋል። ምስጋና የተፈጥሮ ጸረ ጭንቀት መድኃኒት ነው። አንድም ሳንቲም ሳያወጡ ጤናውን የሚጠብቁበት ጥበብ ነው። ምስጋና ወደ ስኬት የሚወስድ ትልቁ መንገድ ነው። ስካርሲቲ ማይንድ ሴት ያላቸው ሰዎች ሁልጊዜም ስለሌላቸው ነገር ስለሚያወሩ አእምሯቸው አዳዲስ እድሎችን ማየት አይችልም። አባንዳንስ ማይንድ ሴት ያላቸው ሰዎች ግን ባላቸው ነገር ስለሚደሰቱ አእምሯቸው ክፍት ይሆናል። ባለህ ነገር ላይ ካተኮርክ ሁልጊዜ ተጨማሪ ይኖርሃል። በሌለህ ነገር ላይ ካተኮርክ ግን መቼም ቢሆን አይበቃህም። ምስጋና የአጽናፈ ዓለም በረከት ወደ እናንተ የሚስብ ማግኘት ነው። ብዙ ጊዜ በቅርባችን ያሉ ሰዎችን ምሳሌ ቤተሰብ፣ ጓደኛ ወይም የህይወት አጋራችንን እንደ ግዴታ እናይባቸዋለን። ድክመታቸውን ብቻ እንቆጥራለን። ለአንድ ሰው አመሰግናለሁ ስትሉት ያ ሰው ለእናንተ ያለውን ፍቅር ይጨምረዋል። ምስጋና ግንኙነቶችን የሚያጣብቅ ሙጫ ነው። ዛሬ የምታመሰግኑት አንድ ሰው ማን ነው? ምስጋና ጡንቻ ነው። ካልሰራንበት ይጠፋል። በየቀኑ ማታ ማታ ከመተኛታችሁ በፊት ዛሬ የማመሰግንባቸው 3 ነገሮች ብላችሁ ጻፉ። ትናንሽ ነገሮች ሊሆኑ ይችላሉ። ለምሳሌ የጠጣችሁት ጣፋጭ ቡና ካለ፣ የጓደኞቻችሁን ፈገግታ ወይም ስለ ንጹህ አየር። ጠዋት ስትነሱ ለዚህች አዲስ ቀን ስላደረስከኝ አመሰግናለሁ በማለት ቀኑን ጀምሩ። ሰዎችን ፊት ለፊት አመስግኑ። ይህ የእናንተንም ሆነ የእነርሱንም ቀን ብሩህ ያደርገዋል። ውድ የእርፋና ቲዩብ ቤተሰቦች፣ ህይወት ስጦታ ናት። እስትንፋሳችሁ ስጦታ ነው። ምስጋና ደግሞ ለዛ ስጦታ የምንሰጠው ምላሽ ነው። ዛሬ ከማማረር ወጥታችሁ ወደ ምስጋና ግቡ። ተአምር በህይወታችሁ ሲከሰት ታያላችሁ። ዛሬ እናንተ በህይወታችሁ የምታመሰግኑበት አንድ ትልቅ ነገር ምንድን ነው? ኮሜንት ላይ ጻፉልኝ። ቪዲዮ ልባችሁን በደስታ ከሞላው ላይክ አድርጉት። ሁልጊዜ ለሚያማርሩና ተስፋ ለቆረጡ ወዳጆቻችሁ ሼር አድርጉላቸው። ለተጨማሪ እንዲህ አይነት አነቃቂ ትምህርቶች ሳብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ እስከምንገናኝ በምስጋና ኑሩ። ቻው።